ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። ስለ እውነተኛ ምስጋና እናወራለን። ምስጋና የሚጀምረው ከእግዚአብሔር ጸጋ ነው። ምን ማለት ነው? አንድ ሰው በክርስቶስ ኢየሱስ ሲያምን ማለት እግዚአብሔር በላከው ለዘላለም ሕይወት በላከው በልጁ በክርስቶስ ኢየሱስ ሲያምን በዚያ ምክንያት ታላቅ መዳን ስለሆነና በክርስቶስም ኢየሱስም የእግዚአብሔርን ጸጋ ስለተቀበለ በዚህ ምክንያት ምስጋና ከዚህ ይጀምራል። እንግዲህ ምስጋና የምህረት ምላሽ ነው። አንድ ሰው ምህረት ስለተደረገለት፣ ቸርነት ስለተደረገለት የእግዚአብሔር ምህረት ሕይወት ነው። ኑሩ አለ። ከሲኦል ወደ መንግስተ ሰማይ ወደ ሕይወት ግቡ አለ። ስለዚህ ምስጋና የምህረት ምላሽ ነው። ባጭሩ የምህረት ምላሽ ነው። ዳዊትም ካያችሁ እንደሆነ ብዙ ጊዜ ቸር ነውና ይላል፣ ምህረቱም ለዘላለም ነውና እግዚአብሔርን ምን በሉ አመስግኑ ይላል። አያችሁ፣ በዚህ ዓለም ጉዳይ አይደለም በዋናነት ዳዊት የሚናገረው ከእግዚአብሔር ጋር ባለው ግንኙነት እሱ በበደለው በደል ሁሉ ግን የእግዚአብሔር ምህረት እንዴት በሕይወቱና በቤቱ እንዴት እንዳለፈ ለማሳየት ቸር ነውና ምህረቱም ለዘላለም ነውና እግዚአብሔርን አመስግኑ ይላል። የእግዚአብሔር ቸርነት የእግዚአብሔር ምህረት በእናንተ ሕይወት ላይ ምንድን ነው? ሕይወት ነው። ኑሩ ማለት ነው። ዛሬን ለእናንተ ኑሩ ብሎ ፈቅዶላችኋል። ለእኔ ፈቅደዋል። ይሄ የእግዚአብሔር ምህረት ነው። ታዲያ ለዚህ የእግዚአብሔር ምስጋና ይገባዋል። ለእግዚአብሔር ምስጋና ይገባዋል። አሁን ምስጋና የሚጀምረው እንዳልኳችሁ በአዲስ ኪዳን እንግዲህ ከእግዚአብሔር ጸጋ ነው። ሰው የእግዚአብሔር ጸጋ ተቀብሏል። ባለፈውም እንዳልን በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 4 ላይ በክርስቶስ ኢየሱስ ስላመናችሁ ሁል ጊዜ ስለ እናንተ እግዚአብሔርን አመሰግናለሁ ብሎ ጳውሎስ ስለ ቆሮንቶስ አማኞች በዚህ መንገድ የእግዚአብሔርን ጸጋ ስለተቀበሉ እግዚአብሔርን ለማመስገን እንዳነሳሳው ሌላ ምክንያት አይደለም። አምነዋል። በማመናቸው ምክንያት ደግሞ የእግዚአብሔርን ጸጋ ተቀብሏል በሚል እግዚአብሔርን ሁል ጊዜ ስለነሱ ነው፣ እንደውም ስለሱ ሳይሆን ስለነሱ ነው አመሰግናለሁ ያለው። አሁን ላይ እኛ አይደለም ስለ ሌሎች ስለ እኛ እናመሰግንም። እኛ አምነን እኛው ስላለው የከበረ ጸጋ እግዚአብሔርን አናመሰግንም። ነገር ግን እግዚአብሔርን ማመስገን አለብን ነው። በእግዚአብሔር ጸጋ ምክንያት ሁል ጊዜ አምላካችንን አባታችንን በክርስቶስ ኢየሱስ ስም ልናመሰግን ይገባል። ታላቅ መዳን ሆኖልናል። ታላቅ ቸርነት ሆኖልናል። ታላቅ ምህረት ተደርጎልናል። ስለዚህ በዚህ ምክንያት እግዚአብሔርን ልናመሰግን ይገባል። ዛሬ ግን በመዝሙር 51 ከቁጥር 15 ላይ ስላለው ዳዊት ስለ ምስጋና የተናገረውን ነው የምናወራው። እንደዚህ ይላል፣ አቤቱ ከንፈሮችን ክፈት፣ አፌም ምስጋናህን ያወራል ይላል። እንግዲህ ዳዊት እግዚአብሔር ከንፈሮቹን ካልከፈተ ለምስጋና ለማመስገን እንደማይችል፣ አቅም እንደሌለው፣ ብቃት እንደሌለው፣ ችሎታ እንደሌለው አያችሁ። ለማመስገን እኮ ነው፣ አምላኩን ለማመስገን ብቃት እንደሌለው፣ ችሎታ እንደሌለው፣ ምንም አይነት አቅም እንደሌለው ከንፈሮችን ክፈት አፌም ምስጋናህን ያወራል ይላል። 51ን እንግዲህ ስታነቡት ስትመለከቱት ዳዊት በተለያየ በደልና መተላለፍ ማለፉን በተለያየ በደል ማለፉን መተላለፉን ይናገራል። በድያለሁ ታውቃለህ እንዲና እንዲህ እያለ እግዚአብሔርን ስለበደለበት በደል አንጻኝም እያለ ይናገራል። ከዛም እንግዲህ ምንድነው ዳዊትን እግዚአብሔርን እንዳመሰግን የከለከለው ምንድነው? ከንፈሮቹ ለምስጋና እንዳይከፈት ያደረገው ብለን ስንመረምር ኃጢአት ነው። መተላለፍ ሰዎች እግዚአብሔርን እንዳያመሰግኑ፣ አጉረምራሚዎች እንዲሆኑ፣ ብዙ ነገር እንዲዘጋ ያደርጋል ማለት ነው። እንግዲህ አፍ ካልተከፈተ ለምስጋና ብዙ ነገር ዝግ ሆኗል ማለት ነው። ዝግ ሆኗል ማለት ዙሪያችን እንዳለ ብዙ ነገር ዝግ ነው ማለት ነው። ስለዚህ አሁን እግዚአብሔር ምህረቱን ሲያደርግለት ወደ እግዚአብሔር ሲመለስ፣ ወደ እግዚአብሔር ሕይወት ሲመጣ፣ ወደ እግዚአብሔር አጀንዳ ሲመጣ ግን እግዚአብሔር አምላክ በምህረቱ እንዳሰበው እንደጎበኘው እንመለከታለን። ስለዚህ በራሱ እግዚአብሔርን ማመስገን ዳዊት አልቻለም።
በራሱ እግዚአብሔርን ማክበር አልቻለም። እግዚአብሔር ኃይል ሲሰጥ ነው ሰው እግዚአብሔርን የሚያመሰግነው። እግዚአብሔር ኃይል ካልሰጠ ሰው እግዚአብሔርን ሊያመሰግን አይችልም። ምክንያቱም ያለ እኔ ምንም ማድረግ አትችሉም ካለ እግዚአብሔርን ማመስገን የምንችለው በሱ ነው። የልጁ የኢየሱስ ክርስቶስ ደም እኛን ከኃጢአት ሲያነጻን የነጻንበት ህይወት ለምስጋና ያዘጋጀናል። አንድ ሰው እንዲሆንልኝ ብሎ ሚስቀው እንዲያተደረገልኝ ብሎ ለምስጋና ሰዎችን የሚጠራው ስለሆነለት ነው። አያችሁ፣ እኛም ከእግዚአብሔር ዘንድ አንዳች ነገር ሲሆንልን ለምስጋና እንዘጋጃለን ማለት ነው። ስለዚህ እኔና እናንተ እግዚአብሔር የምናመሰግነው ከእግዚአብሔር ኃይል ስናገኝ ነው። ስለዚህ ዳዊትም እያለ ያለው ይህንን ነው። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። ስለዚህ እግዚአብሔር ከንፈሮቻችሁን የሚከፍተው ምን ስትሆኑ? ስትመለሱ፣ ወደ እግዚአብሔር ህይወት ስትመለሱ፣ ወደ እግዚአብሔር አጀንዳ ስትመለሱ፣ ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር ሐሳብ፣ ወደ እግዚአብሔር ምክር፣ ወደ እግዚአብሔር የትኛው ፍቅር ስትመለሱ እግዚአብሔር ለምስጋና ያዘጋጃቸዋል ማለት ነው። ብዙዎች አሁን አጉረምራሚዎች ናቸው፣ ኃጢአተኞች ናቸው። ክፉ ሐሳብ፣ ክፉ ንግግር፣ ክፉ ጨዋታ፣ ክፉ ስራ፣ ክፉ ተግባር ላይ በብዙ መንገድ ሰዎች ይገኛሉ። ለምን ሲባል እግዚአብሔር የሚያሳዝን መንገድ ላይ ሆነዋል ማለት ነው። እግዚአብሔርን የሚበድል ሰው ለምስጋና አንደበቱ ሊዘጋጅ አይችልም። እግዚአብሔር ለማክበር ሊዘጋጅ አይችልም። ኃጢአት ሰውን ከብዙ ነገር ወደ ኋላ ያስቀራል። መተላለፍ ሰውን ከብዙ ነገር ወደ ኋላ ያስቀራል። እግዚአብሔር እኔና እናንተን ከመተላለፍ ይለየን፣ እግዚአብሔርን ከመተላለፍ። ስለዚህ ዳዊት ያለው እንግዲህ በራሱ እግዚአብሔርን ማመስገን አይችልም፣ በራሱ እግዚአብሔርን ማክበር አይችልም። እግዚአብሔር በሚሰጠው ኃይል እንደሆነ፣ እግዚአብሔር በሚሰጠው መንፈስ እንደሆነ ይህንን አውቋል። ነገር ግን ዳዊትን ለምስጋና እንዳይዘጋጅ ያደረገው ምንድነው? መተላለፍ፣ በደል እንደሆነ እንመለከታለን። ምናልባት እናንተም በአንድም በሌላ በመተላለፍ ውስጥ ያላችሁ ሰዎች ወደ እግዚአብሔር ተመለሱ። እግዚአብሔር ብዙ የምስጋና በሮችን ለእናንተ ይከፍታል። ብዙ የምስጋና እድል ይሰጣችኋል። ብዙ የህይወት እድል ይሰጣችኋል። የምሕረት እድል ይሰጣችኋል። ስትመለሱ ነው ማመስገን የምትችሉት። ካልተመለሳችሁ ግን ለምስጋና መቆም አትችሉም። እግዚአብሔር በዚህ መንገድ ይርዳችሁ፣ ይደግፋችሁ። የምስጋና ሰው ሁኑ። እውነተኛ ምስጋና ከእግዚአብሔር ጸጋ ይጀምራል። እውነተኛ ምስጋና ከመመለስ ይጀምራል። እውነተኛ ምስጋና እግዚአብሔርን ከመውደድ ከማክበር ይጀምራል። እነዚህን ተከተሉ። ሁልጊዜም ጌታን ስታመሰግኑ በመመለስ ህይወት ውስጥ፣ ሁልጊዜ ጌታን ስታመሰግኑ በማክበር ህይወት ውስጥ ሁኑ። ሁልጊዜ ጌታን ስታመሰግኑ በሰላም ሁኑ። እግዚአብሔር አብዝቶ ይባርካችሁ።